والله الله ያልጻፈልንን ሪዝቅ አንመገብም الله يጻፈልን ሪዝቅ ነው የምታገኘው ያጨበረበርከው ሪዝቅ ሶብር ብታረግ ኑሮ አላህ Subhanahu Wa Ta'ala በሐላል መንገድ ያመጣልህ ነበር አንዴ ሰይድና አሊ ረዲየላሁ ተዓላ ዐንሁ መስጂድ ሲገቡ የሆነ ንጻን ልጅ ጠሩትና ግመላቸው መስጂድ በር ላይ ይዞላቸው እንዲቆይ ያዘዙት ይህ ሰው ልጓሟን ያዘና ቆሞ እየጠበቀ ያለ ሸይጣን መጥቶ ሰወሰው ወስደማ ተሸጠ ይሄ ልጓም 2 ብር ነው የሚሸጣለው አሁን የቆሜ ከምጠብቃለና ፈቶ ወስዶ ይሄ ልጅ መርካቶ 2 ብር ይሸጣል ሰይድና አሊ ምን ይላሉ እኔ ከመስጂድ ውስጥ ስወጣ ያሰብኩ ነበር ኢነ አላህ ባሪያ ከአላህ በር ላይ አቆመው ባይሆን ስወጣ የሻይ 2 ብር ልስጠው ይያልኩ እወጣለሁ ስወጣ ግመሌን በር ላይ ጥሏት ሄዷል ከዛም አንድ ሰው ጠራውን እስኪ ገበያ ሊሸጠው ይሆናል ተከተለው አልኩት ሲከተለው እቺን ልጓም ወስዶ 2 ብር ሽጧታል ሱብሃንአላህ አሉ ሰይድና አሊ አላህ በሐላል ያመጣለትን ምግብ በሐራም ሄዶ ወሰደዋል አንተ ወላሂ አይምሰለን ሙእሚኖች እንዳንታለን ወለድ መብላት አላህ Subhanahu Wa Ta'ala ከጻፈል ሪዝቁች የትም አትበላ አላህ ጽፎት ከሆነ ይመጣልሃል ስለዚህ በሐራም ሄደ ያገኘው ብር ብትሶብር ኑሮ በሐላል ይመጣልህ ነበር ምኑ ነው የሚተርፈው የውመል ቂያማ ቅጣት ዱንያ ላይ ከዱዓ መታገድ አላህ ይቀበልህም ስትጮህ ብትል የውመል ቂያማ ደግሞ ከባድ ቅጣት አለ ኩሉ ጀሰድን ነበተ من صحت فالنار اولى به ከሐራም የበቀለ ስጋ አካል ይዞ የመጣው መልቂያማ ጀሃነም ነው መግቢያው ይላሉ ይሄ ከሐራም ለበቀለ ስጋ የጀነት ኢንቫይሮንመንት አየር አይስማማው ጀሃነም ነው የሚስማማው እዛ ውስጥ ይገባል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ምግባችን ሐላል መሆን አለበት አላህ ዱዓችን እንዳይመልሰው ولذلك لما سأل سعد بن أبي وقاص ነብዩን ጠይቃቸው የአላህ መልእክተኛ ادعوا الله لي أن يجعلني مستجابة الدعوة الله ዱዓዬን የማይመልሰኝ ሰው አድርጉ አለ ዱዓ አርጉልኝ እንዲህ ብላችሁ አላቸው ለነብዩ فقال النبي من اطعم مطعما يا سعد انت سعد ምግብህን ከሐላል አድርግ تكون مستجابة الدعوة الله ዱዓቸውን ከማይመልሱት ትሆናለህ سعد بن أبي وقاص ወዳጆችን እንገናኝ የሚለው ፕሮግራም ላይ ተነዋል ዱዓው አይመለስም ነበር ለምን ምግቡ ሐላል እንጠንቀቅ ወንድሞች ከማጭበርበር ከማታለል ከመስረቅ ግቦ ከመብላት ሪባ ከመብላት እንጠበቅ ዱዓችንን አላህ Subhanahu Wa Ta'ala ይቀበለን ዘንድ ሌላው ዱዓችንን አላህ እንዳይቀበለን ከሚያደርጉ ውስጥ አልኢዕቲዳኡ ፊ ዱዓ በዱዓ ላይ ደንበር ማለፍ በዱዓ ላይ ከአላህ ጋር ሌላን አካል ማሻረክ ማጋራት ولهذا يقول الله تعالى الله قرآن من إلال ولا تدعو مع الله إلها آخر كالله قابره ليلان أكار التطرى